ሞሳድ መንፈሱ ባግዳድ አውሮፕላን ማረፊያ የሚደርሱበትን ቀንና ሰዓት አውቋል። ከቀደመ እንቅስቃሴያቸው ጋር ተመሳክሮም ድምዳሜው ስህተት የሚሆንበት ዕድል በእጅጉ አነስተኛነቱ ተረጋግጧል። ቀጣዩ ውይይት መግደል ወይም ማገት በሚለው አማራጭ ላይ አተኮረ። መንፈሱ በሕይወት ቢያሱ የኢራን መንግሥት ምን አይነት ጥፋት ሊያደርስ እንደወጠነ የሚዘረዝር ቃል ይገኝ ይሆናል። ነገር ግን በጠላት ወጥመድ ውስጥ ይጠበቅበታል። ይህን ለማድረግ ሞሳድ መንፈሱ ከሚደርሱበት ሰዓት ባሻገር የጥበቃ ክፍተት የሚፈጠርበትን አጋጣሚ ያውቀዋል። የሚጓዙበትን አጀብ ቅደም ተከተል፣ የአንጋቾቻቸውን አሰላለፍና የሚሳፈሩበትን ተሽከርካሪ አካል ውፍረት ሁሉ መዝግቦታል። ከአውሮፕላን የሚወርዱበትን ቅጽበት፣ ተሽከርካሪዎች የሚፈተለኩበትን ፍጥነትና ለቀው የሚወጡበትን በር ሁሉ ደርሶበታል። የባግዳድ ዓለም አቀፍ አውሮፕላን ማረፊያ በኢራን በሚደገፉ ታጣቂዎች ነው የሚጠበቀው። ማንኛውንም ጸጉረ ልውጥ አያልፉም፣ ለመተኮስም አያመነቱም። ሞሳድ ታዲያ የሀገሩን ሰርዶ በሀገሩ በሬ እንዲሉ ከአየር ማረፊያው ሠራተኞች መሃል ነው መረጃ አቀባይ የመለመለው። ከታጣቂዎችም እንደዚሁ። እነሱም ሁሉንም ድርጊት በተፈጸመበት ቅጽበት ያቀብሉታል። መንደርደሪያ አቅራቢያ የቆመ ተሽከርካሪ የማን እንደሆነ፣ የትኛው የከፍተኛ ባለሥልጣናት መቀበያ ሳሎን እንደተዘጋጀ ያሳውቃሉ። የሞሳድ የሳይበር ሠራተኞች ደግሞ ሰርስረው በገቡበት የኢራቅ የደህንነት መከታተያ ካሜራ ሥርዓት አማካይነት በእያንዳንዱ ቦታ የሚካሄደውን እንቅስቃሴ ይመለከታሉ። ከደመና በላይ ድምፃቸውን አጥፍተው የሚበሩት ድሮኖች በኢንፍራሬድ ካሜራ ሙቀት እየመዘገቡ ቴልአቪቭ ይልካሉ። ተልእኮው ከዚህ በኋላ መንፈሱ የት እንዳሉ ማረጋገጥ አይደለም፣ ይልቁንም ሞሳድ ማወቁ እንዳይደረስበት ማድረግ ነው። ሞሳድ ስለ ቃሲም ሱሌይማኒ እንቅስቃሴ ማወቁ ከተደረሰበት ኢራናውያኑ አሳሳች መረጃ እየመገቡ ጥፋት መጥራት አያቅታቸውም። ለዚያም ነው ጥንቃቄው የረቀቀው። መንፈሱ የፈረንጆቹ 2020 በባተ ሦስተኛው ቀን ባግዳድን ይረግጣሉ። ሞሳድም የእሳቸውን አውሮፕላን አጀባቸውንና እርምጃቸውን በቀጥታ መከታተል ይችላል። ሲአይኤ ደግሞ ከሞሳድ መረጃ በመነሳት በቀጠናው ባሰማራው አየር ኃይል አማካይነት ጥቃት ይፈጽማል። ዕቅዱ በታለበው መንገድ ከተፈጸመ የሞሳድ ስም ሳይጠራ ኢራን የምትመካባቸው የጦር አዛዥ መገደላቸውን ዓለም አቀፉ ማኅበረሰብ ይሰማል። የሞሳድ ከፍተኛ ሹማምንት ቴልአቪቭ ውስጥ በ11ኛው ሰዓት ማብራሪያ ተጠሩ። ቢሮው ግድግዳ ላይ በተለጠፈው ሰሌዳ የባግዳድን ዓለም አቀፍ አውሮፕላን ማረፊያ አሁናዊ ገጽታ ይመለከታሉ። ቀይ ነጠብጣብ ያረፈበት ፍኖት የመንገደኛው መውጫ፣ በአጀብ መንቀሳቀሻና የመግደያውን ቦታ ይጠቁማል። ሱሌይማኒ ተሽከርካሪ ቢቀይሩ፣ አጃቢዎቻቸው ቢበታተኑ፣ አለዚያም የሚወነጨፍባቸው ሚሳኤል ኢላማ ቢስት በሚል ሁለተኛ አማራጭ ተሰናድቷል። የዓመታት ክትትል፣ የወራት ትብብርና የሳምንታት ዕቅድ የተሰናሰሉበት የበሰለ ዝግጅት በመሆኑ የመክሸፍ ዕድሉ ጠባብ ነው። ትንሽ ስህተት ቢፈጠር ባሕረ ሰላጤውን የከፋ ቀውስ ውስጥ እንደሚዘፍቀው እያንዳንዱ የሴራው ተሳታፊና መሪ ይረዳል። የተልእኮው መሪ አሁን ከመንፈሱ ጋር አብረን እየተራመደን እንጂ እያሻተትነው አይደለም ባይ ናቸው። ዕለቱ ደረሰ። የባግዳድ ሰማይ ገና በእኩለ ሌሊት ጨለማ ስለተዋጠ ነዋሪው ከእንቅልፉ አልነቃም። የባግዳድ መንገዶች የሞሉት የደከማቸው ወታደሮችና ተልከስካሽ ድመቶች ናቸው። ከከተማዋ አየር ማረፊያ ድምፅ አልባ ኤስዩቪ ተሽከርካሪዎች በሰልፍ ይወጣሉ። የፊት መብራታቸው እንደጠፋ ነው። መንፈሱ ከሦስቱ መኪኖች በአንዱ ተሳፍረዋል። የሞሳድ ሰዎች 1000 ኪሎ ሜትር በሚርቀው የቴልአቪቭ ቢሮአቸው ተቀምጠው በሳተላይት ካሜራ የመጣላቸው ቪዲዮ ይመለከታሉ። የተጠለፈ የሬዲዮ የመልእክት ልውውጥ ይሰማቸዋል። ምንም አልተጠራጠሩም። ቃሲም ሱሌይማኒ ለዓመታት ዱካቸው አልገኝ ብሎ አስቸግረው ቆዩ። በመጨረሻ ግን ተጋለጡ። ለወራት የተደረገው ዝግጅት አሁን ሊፈጸም ነው። የሞሳድ የመረጃ ቡድን ከሲአይኤ ገዳይ ኃይል ጋር መልእክት ይቀባበላል። የሞሳድ ሳይበር ሰባሪዎች የሱሌይማኒ አጀብ በየት አቅጣጫ እንደሚፈተለክ አረጋግጧል። 2 ሪፐር ድሮኖች ከደቡብ አቅጣጫ ለእይታ በራቀ ከፍታ ላይ ሆነው ወደ አውሮፕላን ማረፊያው ይበራሉ። የአሜሪካ ድሮኖች ቢሆኑም በእስራኤላውያን መነጽር ያያሉ። መንፈሱን
አውሮፕላን ማረፊያ ጠብቀው የተቀበሏቸው የኢራቅ ታጣቂ ኃይል አዛዥ አቡ ማህዲ አልሙሐንዲስ ናቸው። ለጥቂት ደቂቃ አብረው ቆይተው ሰማያዊ የአካባቢውን ውጥረት ርዕስ አድርገው ይወያያሉ። ሁለቱም የሚከታተላቸው ስላለመኖሩ እርግጠኛነት ተሰምቷቸዋል። ሱሊማኒ ከቤይሩት እስከ ካቡል የወረደባቸውን በላ ሁሉ ተሻግረዋል። ማንም በዋዛ እንደማያገኛቸው ተማምነዋል። ሞሳድ ደግሞ ትዕግስትን እንደ ፍላጻ ይጠቀማል። ለዚያም ነው አሁን የሞሳድ ሠራተኞች ከቴል አቪቭ ሳይወጡ እዚያው ባግዳድ ያለው ያክል የሱሊማኒን የግንባር መስመር ጭምር መቁጠር የቻሉት። እንግዳውንና አስተናጋጃቸውን ከነአጃቢዎቻቸው ያሳፈሩት ተሽከርካሪዎች 7 ሰዓት ከ3ኛው ደቂቃ ላይ ከአየር ማረፊያው ተነሱ። ጉዟቸው የረጋ ነው። የፊተኛው መኪና የሱሊማኒን አንጋቾች ይዟል። እሳቸውና አልሙሐንዲስ በመካከለኛው ተሳፍረዋል። ሦስተኛው ኢራቃውያን አጃቢዎች አሉበት። በጨለማውና በደመናው የተሸፈኑት የአሜሪካ ድሮኖች 7 ሰዓት ከ7 ደቂቃ ሲል የፊተኛውን መኪና ቆኑት። ፍንዳታው የከተማዋን ጸጥታ ያናወጠ ነበር። የሚንቦገቦገው እሳት ከርቀት ይለያል። ተወንጫፊው ተከታትሎ ተተኮሰ። በ20 ሰከንድ ውስጥ ተልእኮ ተጠናቀቀ። ተሽከርካሪዎቹ በሙሉ ነደዱ። የተረፈም ሰው የለም። መንፈሱ ራሳቸውን ከዓይን ለመሰወር ሲሉ ወደ ደማስቆ በረው ገጽታ ቀይረው ባግዳድን መርገጣቸው ነው ያጋለጣቸው። ሞሳድ ይህን ተደጋጋሚ እንቅስቃሴ ተከታትሎ እያንዳንዱን እርምጃቸውን ቆጥሮ ጋሻ ጃግሬያቸውን መርምሮ ለዓመታት ያደረገውን ዝግጅት ያለ ስህተት አሳካ። እስራኤላውያን ሱሊማኒን ያስገደላቸው ሁሌም በልባቸው ላይ የሚፈላውን የበቀል ጥም ለመቁረጥ ሳይሆን አገራቸውን ያሰጋውን ከበባ ለመስበር ነው። የቁድስ ኃይል አዛዥ ባግዳድ ውስጥ ስለመገደላቸው ቴሄራን ላይ የተሰማው ገና ሰማይና ምድሩ ሳይላቀቅ ነበር። በባግዳድ ከተማ የደረሰው ፍንዳታ በሚስጥር የመልእክት መላላኪያ ሞገዶች ተሰራጨ። የኢራን የጦር አዛዦች ማን እንደተገደለባቸው ለማጣራት ባገኙት አማራጭ ሁሉ መረጃ ጠየቁ። ሟቹ ሱሊማኒ መሆናቸው ሲታወቅ በድንጋጤ ደረቁ። አፍታ ቆይተው ደግሞ እልህና የመጠቃት ስሜት ፈንቅሏቸው ጮኹ። ለገዳይ ሞትን ከመመኘት አልፈው የበቀል እርምጃ ለመውሰድ ዛቱ። ማለዳው ለኢራናውያን የለቅሶ ሆነ። መርዶ በመላ አገሪቱ ተሰማ። የመንግሥት ቴሌቪዥን ጣቢያ መደበኛ ስርጭቱን አቋርጦ የቃሲም ሱሊማኒን ሕልፈት አወጀ። የቁድስን ስልጡን ኃይል ለ20 ዓመታት ያክል የመሩት ኢራንን በባሕረ ሰላጤው ለተጽዕኖ ፈጣሪነት ያበቋትና ያልንበረከክም ባይነት ምልክቱ ሰው ወደቁ። ይህ እንዴት ይታመናል? ከሰዓታት በኋላ መካከለኛ ምስራቅ ውስጥ ውጥረት ሞላ። የኢራቅ ታጣቂ ቡድኖች በተጠንቀቅ ቆሙ። ሂዝቡላህ እስራኤል ድንበር ላይ ተኮረኮለ። የኢራን መደበኛ ሰራዊት ለአጸፋ ጥቃት መወያየት ጀመረ። የአሜሪካ መንግሥት በቀጠናው የሚገኙ ኤምባሲዎቹን ለጊዜው ተረከመ። የእስራኤል የአየር መከላከያ ሰማዩን ያሰስ ገባ። ለኢራናውያን ቃሲም ሱሊማኒ የተለመደው አይነት የጦር መኮንን አይደሉም። ብዙዎች እንደ አርአያ ይመለከቷቸዋል። ለዚያም ነው በመካከላቸው የነገሰውን ልዩነት ጥለው ለበቀል በጋራ የጮኹት። ጎዳናዎችን በሰልፍ አጥለቅልቀው ገዳያቸው እንዲቀጣ አብዝተው ጠይቀዋል። የወዳቸውን ፎቶግራፍ በደረታቸው ለጥፈውና ወደ ላይ ሰቅለው አንብተዋል። ለነሱ ጀነራል ቃሲም ሱሊማኒ ሰማዕት ናቸው። የኢራን መንግሥት ባለሥልጣናት በበኩላቸው አስቸኳይ ስብሰባ አካሂደው ግድያው በማን እንደተፈጸመ መርምረዋል። ስልቱን፣ ጥራቱንና ሚስጥራዊነቱን ሁሉ ፈትሸዋል። ከግድያው በፊት የነበረውን የመረጃ ልውውጥም ደርሰውበታል። በእርግጥም እንዲህ አይነቱ ተግባር ያለ ሞሳድ በማንም አይሞከርም። ስለሚሰጡት አጸፋ